ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት ኮንሶናንት ዲያግራፍስ ነው። ኮንሶናንት ዲያግራፍስ ማለት እንግዲህ ሁለት ኮንሶናንት ሌተሮች አንድ ላይ ሆነው እንደ አንድ ሲነበብ ወይም አንድ ድምፅ ሲኖራቸው ኮንሶናንት ዲያግራፍ እንላቸዋለን። እነሱን እያንዳንዳቸውን በኤግዛምፕል የማሳያቸው ይሆናል። እዚህ ጋር እንደምታያቸው አስቀምጬላችኋለሁ። ከዚህ በተጨማሪ ደግሞ በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ቪዲዮ ላይ ባለው በአጭር ጊዜ እንግሊዝኛን አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ መጀመሪያ ላይ እንዳልነው ኮንሶናንት ዲያግራፍ ማለት ሁለት ፊደሎች አንድ ላይ ሆነው አንድ ሲነበቡ ነው። ሲና ኤችን ማን ብለን እናነባቸዋለን? ች ይባላሉ። ሲና ኤች ች ይባላሉ ማለት ነው። ች ፒና ኤች ደግሞ ፍ ይባላሉ። ፍ ደብሊው እና ኤች ሁ፣ ኤስ እና ኤች ደግሞ ሽ እንላቸዋለን። ቲና ኤች አንድ ላይ ሲሆኑ ዝ ይባላሉ። ሲና ኬ ከ ይባላሉ ማለት ሲና ኬ ከ እንላቸዋለን። እነዚህን እያንዳንዳቸውን የምናይ ይሆናል ማለት ነው። ዛሬ በሲኤች እና ኤስ እና ኤች እያንዳንዳቸው በደንብ የማሳያቸው ይሆናል። ያው ሲና ኤችን ማን ብለናል? ች ብለናል አይደለ? ች ብለናል። ለምሳሌ ቢ ብ እንላታለን። ከዛ ኢ እና ኤ ባለፈው እንደይም ብኢ። ከዛ ሲ እና ኤች ማናት? ች አንድ ላይ ብኢ ች ቢች እንላለን ማለት ነው። ያው ብ ከዛ ኤች ኢ ሲና ኤች ች ይባላል። ሲና ኤችን ከዚህ ጋር ማን ብለን አነበብነን ማለት ነው? ች ያልናቸው ሲና ኤች ናቸው ማለት ነው። እሺ ከዚህ ጋርስ ቅርታ ከዚህ ጋር በስተት ናት ነው። ኦኬ እሺ ይቺ ማናት? ች ናት። ሲና ኤች ች ከዚች ኢ ይችኛዋ ሊ አንድ ላይ ምን ይሆናል? ችሊ 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 ያው ች ኢ ሊ ቺሊ ብለን እናነበዋለን። ቺሊ ይባላል ማለት ነው። በቀጣይ ስንሄድ ይቺ ማናት? ይቺ ኢ እና ኤ ኢ ተብለው ይነበባሉ። ያው ይቺ ማለት ናት። ኢ ብለን እናነባቸዋለን። ሲና ኤች ደግሞ ማን ብለን እናነባቸዋለን ብለናል? ች ተብለው ይነበባሉ። ሲና ኤች ች። ስለዚህ ስናነበው ኢች ኢች ብለን እናነባዋለን። ኢች ብለን እናነባለን ማለት ነው። ወደዚህ ስንመጣ ይቺ ማን ናት? ብ ናት። ብ ይችኛዋ ር ናት። ብር ይችኛዋ አ ይቺ ም ይቺ ሲና ኤች አንድ ላይ ብርአንች ብራንች ብራንች ይሆናል። ያው ብ ማለት ብ ናት። ርአ ማለት ደግሞ ራ ናት። ም ማለት ኤን ናት። ሲኤች ማለት ደግሞ ቺ ናት። አንድ ላይ ብራንች ብራንች ብለን እናነባለን ማለት ነው። እሺ ይቺ ይሆናል ት ኦ ት ኦ ማለት ኦ ባውል ስለሆነች ቶ ያው አር ር ያው ር ሲና ኤች ደግሞ ማን ይባላሉ? ች ች እንላቸዋለን። ስለዚህ ት ኦር ች ቶርች ቶርች ብለን እናለን። እሺ ወደ እነዚህ ስንመጣ ደግሞ ይቺ ማን ናት? ች ናት። ች ከዛ ኢ ኤን አይ ኤ ች ኤ ቼ ኤን ደግሞ ን ያው ች ሲኤች ኤ ኤ አይ ቼ ይባላሉ። አንድ አራቶች አንድ ላይ ኤ ተባሉ ማለት ኤን ደግሞ ማን ተባለች? ን። ስለዚህ ችኤ ን ቼን ቼን ብለን እናነባዋለን። መጀመሪያ የሚጠበቅብን ምንድን ነው? ኮንሶናንት ዲያግራፍ የሚባሉት ማን ማን ናቸው? ማን ከማን ጋር አንድ ላይ ስትሆን ማን ትባላለች የሚለውን መለየት። ከዛ ደግሞ እነዚህ እያንዳንዳቸውን ፊደሎች በባለፈው ቪዲዮቸውን በደንብ አይተናል። እነሱን ከያዛችሁ አንድ ላይ ልክ እንደ አማርኛ ሌሎችን እንደምታነቡት አገጣጥማችሁ ማንበብ ነው ማንበብ ነው። እሺ ተከታዩ ስናልፍ ሲና ኤች ያው ቺ ናት ብያቸዋለሁ። ሲና ኤች ከዚህ ጋር ሲኤች ይላል ች ከዛ ኤ እና አይ ኤ ይባላሉ።
ችኤ ከዛ አር ደግሞ ር ትባላለች። ሲኤች ኤ አይ ቼ አልናት። አር ደግሞ ር ነው። ስለዚህ አንድ ላይ ቼር ቼር ቼር። እሺ እነዚህ እቺ ማነው? ች ች እችኛዋ ኢ ች ኢ ከዛ ን ሲኤች አይ ቺ ይኸው ች ኢ ቺ ከዛ ኤን ን አንድ ላይ ቺን ቺን ብለን እናነባዋለን ማለት ነው። ቺን። እሺ ከዛ ይቺ ማለት ች አ ቻ እቺ ር ይችኛዋ ሲ እና ኤች ች አንድ ላይ ቸርች ቸርች። በመቀጠል ሲኤች ማናት ብያቸዋለሁ። ች ከዛ አይ ኢ ቺ ሲና ኬ ማናት ብለናል። ሲና ኬ ክ ብለን አይደለ? ከዚህ ጋር ያው ሲና ኬ ማን ይባላሉ ብለናል። ክ ብለን እንደምናነባቸው እንትን ብለናል። ክ ቺ ክ ያው ቺ ክ ከዛ ን አንድ ላይ ቺከን ቺከን። እሺ በመቀጠል ይቺ ማናት? ች ኤ ቼ ቸ ችኛ ክ አንድ ላይ ቼክ ቼክ ብለን እናነባለን ማለት ቼክ። እሺ ይቺ ማናት? ሲ ኤ ሲ ከሲ ቀጥላ ኤ ከመጣች ትባላለች። ከሲ ቀጥላ ማን ከሆነች ኤ ኦ እና ዩ እንዲሁም ደግሞ ኮንሶናንት ሌተሮች ከመጡ ከሲ ቀጥለው ሲ ክ ትባላለች። ስለዚህ ክ አ ካ ከዛ ች ነው። ሲ ቲ ኦሚት ትሆናለች ወይም ትዋጣለች፣ አትነበብም። ምክንያቱም ቲ ከሲ ኤች በኋላ ከመጣች አትነበብም። ስለዚህ አሁን ፓች ነው። ሲኤ እና ሲኤችን ነው የምናነባው። ፓች ቲ ምን ሆነች? ተዋጠች ማለት አናነባትም ከሲኤች በኋላ ከመጣች ፓች ፓች። ወደ እነዚህ ስንመጣስ ብን አለች ብ ከዛችኛዋ አ እቺ ን እቺ ች አንድ ላይ ባንች 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 ብላችሁ ታነባላችሁ ማለት ነው። ባንች። እሺ ወደ እነዚህኞች ስናልፍ ይቺ ማናት? ም ናት። ኤም ም አ ም አ ማ ከዛ ቲ አለች ሲኤች ቲ ከሲኤች በኋላ ስለሆነች አሁንም አናነባትም። ሁልጊዜም ቢሆን ቲ ከሲኤች በኋላ ከመጣች አትነበብም። ማ ች ማች ማንን አላነበብናትም ማለት ነው። ቲን አናነባትም። ማች 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 ብለን እናነባዋለን ማለት ነው። ማች ሰው እንደዚህ እያደረጋችሁ በቀላሉ ከተለማመዳችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ ቀጣዩ ደግሞ ኤስ እና ኤች ነው። ኤስ እና ኤች ኤስ እና ኤች ሽ ይባላል። ኤስ እና ኤች አንድ ላይ ስናነባቸው ሽ ብለን እናነባቸዋለን። ያው ይሄኛው ለምሳሌ ኤስ ኤች ሽ ከዛ ኦ ሾ ከዛ ደብሊው ው ጅ አ ር አንድ ላይ ሻወር 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 ብለን እናነባዋለን። እሺ በመቀጠል ኤስ ኤች ማን ነው ብያቸዋለሁ? ሽ እነዚህ ኦ እና ዩ ኦ ያው ሾው ከዛ ኤል ል ዲ ድ አ ዳ ጅ ር አንድ ላይ ሾልደር 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 ብለን እናነባዋለን። ስለዚህ ኤስ እና ኤች ማን ብለን አነበብናቸው ማለት ነው? ሽ ይባላሉ። እሺ ይቺ ማናት? ቢ ብ ከዛ ር ይቺ ኡ ብርኡ ኤስ እና ኤች ማን ይባላሉ? ማን እንላቸዋለን? እነዚህ ሽ አይደለም እንላቸው ሽ እንላቸዋለን ማለት ነው። ሽ ይባላሉ። ብርኡ ሽ ብሩሽ ብሩሽ ብለን እናነባዋለን ማለት ብሩሽ ብሩሽ። እሺ በመቀጠል ይቺ ማናት? ሲ አይደለች? ከሲ ቀጥሎ ኮንሶናንት ሌተር ከመጣ ሲ ክ ትባላለች። ከሲ ቀጥሎ ምን አልኳችሁ? ኮንሶናንት ሌተር ከሆነ ሲ ክ ትባላለች። ስለዚህ ክ
ከዛ ይቺ ር አ ርአ ማለት ራ ይሆናል። ክር አ ራ ክራ። ኤስ እና ኤች ማን ብለናል? ሽ ብለን አይደለ? ኤስ እና ኤችን ሽ ብለን እናነባቸዋለን። ስለዚህ ክርአ ሺ ክራሽ 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 ብለን እናነባዋለን ማለት ነው። ክራሽ። እሺ ወደ እነዚህ እንለፍ። ኤስ እና ኤች ማን ነው ብለናል? ሽ ኤ ማናት? አ ሽ አ አር ደግሞ ማናት? ር ኬ ማናት? ክ አንድ ላይ ሽ አ ሻ ከዛ ር ክ ሻርክ 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 ብለን እናነባዋለን። ሻርክ ሻ ማለት ኤስ ኤች ኤ ር ማለት አር ክ ማለት ደግሞ ኬ ናት። ሻርክ። እሺ ይቺ ማናት? ፕ ናት። ፕ ኡ ፑ ያው ፒዩ ማለት ፑ ናት። ፑ ኤስ እና ኤች ማለት ደግሞ ማናት? ሽ ምድ ላይ ምን ይላል? ፑሽ 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 ይላል ማለት ነው። ፑሽ ፑሽ ምን ይጠበቅባቸዋል ለማንበብ? እነዚህ ኮንሶናንት ዲያግራፍ የምንላቸውን እያንዳንዳቸውን መለየት ይጠበቅብናል ማለት ነው። እያንዳንዳቸውን መለየት። እሺ ወደ ቀጣዩ ስናልፍ ኤስ ኤች ሽ ኤ ሸ እቺ ኤል ማናት? ል እቺ ፍ አንድ ላይ ሼልፍ 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 ያው ሼልፍ እንላታለን ማለት ነው። እሺ ይቺ ማናት? ሽ ናት። ሽ ይችኛዋ ኦ ሽ ኦ እቺ ፕ ሺኦፕ ሾፕ ሾፕ እንላታለን። ሾፕ ፒፕ ናት ማለት ነው። ኤስ ኤች ኦ ሾ ፒፕ ሾፕ። እሺ ይቺ ማናት? ፍ ከዛ ይቺ ኢ ፊ ያው ፊ ብለን አነበብናት። ኤስ እና ኤች ማናት? ሽ አይደለች? ሽ ፌ ኢ ሽ ፊሽ ፊሽ ብለን እናነባቸዋለን። ፊሽ። በመቀጠል ይቺ ማናት? ክ ናት አይደለ? ክ ከዛ ከሲ ቀጥሎ ኤ ከሆነች ሲ ክ እንላለን ብያቸዋለሁ። ክ አ ካ ከዛ ኤስ እና ኤች ማናት? ማን ያልኳቸው? ሽ አይደለች? አንድ ላይ ስናነባቸው ካ ከዛ ሽ ካሽ ይሆናል። ካሽ ብለን እናነባዋለን ማለት ነው። ካሽ። ይቺ ማናት? ኤስ እና ኤች ማለት ሽ ነው። ሽ ከዛ ይቺ ኦ ናት። ሽ ኦ ይቺ ር ናት። ሽ ኦ ር ይቺ ት አንድ ላይ ኤስ ኤች ኦ ማለት ሾ ሾ ያው ሾ ር ማለት አር ማለት ደግሞ ር ናት። ር ቲ ማለት ት አንድ ላይ ሾርት ሾርት ይሆናል። ሾርት። እሺ ይቺ ማናት? ት ናት። ት አር ትር አ ማለት ት ቲ ት ናት። አር ኤ ማለት ደግሞ ራ ነው። ራ ኤስ ኤች ማለት ደግሞ ማን? ሽ ሽ አንድ ላይ ትር አ ሽ ትር አሽ ትራሽ ትራሽ ብለን እናነባለን። ትራሽ ብለን እናነባዋለን ማለት ነው። እሺ ይቺ ማናት? ው ናት። ው አ ውአ ዋ ይሆናል። ዋ ከዛ ኤስን ኤች ማን ብለው ተብለው ይነበባሉ? ሽ ተብለው ይነበባሉ። ሽ አንድ ላይ ደብሊው እና ኤ ዋ ነው። ኤስ እና ኤች ሽ አንድ ላይ ስናነባቸው ውአሽ ዋሽ ዋሽ ብለን እናነባቸዋለን። እሺ በመቀጠል ያሉት ደግሞ ይቺ ማን ናት? ይቺ ድ ናት። ድ ይቺ ኢ ይችኛዋ ኤስ እና ኤች ሽ ያው ዲ እና አይ ዲ ብለን እናነባቸዋለን። ዲ እና አይ ዲ ከዛ ኤስ እና ኤች ደግሞ ማን ይባላል? ሽ ይባላል። ስለዚህ ድ ኢ ሽ ድ ኢ ሽ ዲሽ ዲሽ ተብለው ይነበባሉ ማለት ነው። ዲሽ
በቀጣዩ ስንሄድ ቲና ኤች ማን ይባላሉ ብለናል? ዝ ቲና ኤች ምን ጊዜም አንድ ላይ ሲመጡ ዝ ይባላሉ። ለምሳሌ ይቺ ማናት? ብ ይቺ ኦ ይቺ ቲና ኤች ዝ አንድ ላይ ቦዝ። ይኸው ቦዝ ቦዝ። እሺ ይቺ ማናት? ቢ አይደለች? ብ ይቺኛዋ አ ቲና ኤች አንድ ላይ ዝ ብ አ ዝ ባዝ ባዝ እንለዋለን። እሺ ይቺ ማናት? ዝ አይደለች? ቲና ኤች ዝ ከዛ ኤ አ ቲ ደግሞ ማናት? ት አይደለች? ዝ አ ት ዛት ዛት። እሺ ከሲ ቀጥላ ኤል ወይም ኮንሶናንት ከሆነች ሲ ክ ትባላለች። ክ ከዛ ይችኛዋ ል ይቺ ኦ ይችኛዋ ዝ አንድ ላይ ክልኦዝ ክሎዝ። ቲና ኤችን ማን ብለን አነበብን? ዝ ብለን አነበብንን ማለት ነው። ክሎዝ ክሎዝ። በመቀጠል ይቺ ማናት? ስ ል ኦ ቲና ኤች ዝ አንድ ላይ ልኦ የሚለው ኦ ባውል ስለሆነች ሎ ብለን እናነባዋለን። ስሎዝ ስሎዝ። እሺ ይችኛዋን ቲና ኤች ዝ አይ ኢ ዝ ኢ ዚ ኤስ ደግሞ ስ አንድ ላይ ዞ ዚስ ዚስ። እሺ ይቺ ቲና ኤች ማን ብለናል? ማን ብለናል? ዝ ብለናል። ዝ ኦ አይደለች? እቺ ዝ ኦ ኦ ደግሞ ኦ ትባላለች። ዝ ኦ ከዛ ኤስ ስ ዝ ኦ ስ ዞስ ዞስ ብለን እናነባቸዋለን። ዞስ። እሺ በመቀጠል ቲኤች አር ከቲኤች ቀጥሎ አር የሚመጣ ከሆነ ቲኤች ማን ትባላለች? ዝ ሳይሆን ስ እንለዋለን። ስ ያው ቲኤች ከዛ ቀጥሎ ከቲኤች ቀጥሎ የሚመጣው ኮንሶናንት አር ከሆነ ቲኤችን ስ እንላቸዋለን። ማን አልኳችሁ? ስ በፊት ማን ነበር? ሌላ ከሆነ ዝ ነበር አይደል? ለዚህ ላይ የምንለው ግን ከቲኤች ቀጥሎ ደግሞ አር ከሆነች ቲኤች ስ ይባላል። ለሲ እንያቸው እስቲ ቲኤች ስ ከዛ ር ኦ ው ስሮው ስሮው ማን ብለን አነበብ ነው? ዝሮ ሳይሆን ስ ነው። ስሮው ስሮው። ያው ከዚህ ጋር ቲኤች አር ስለዚህ ቲና ኤች ስ ይባላሉ። ስ ር ኢ ስሪ ስሪ። ስለዚህ ከዚህ ጋር ቲና ኤችን ማን ብለን አነበብነ? ስ ብለን አነበብናቸው። ስ ብለን አነበብናቸው ማለት ነው። በመቀጠል ቲኤች አይ አር አሁንም ቀጥሎ የመጣችዋ ኮንሶናንት ማናት? አር ናት። ስለዚህ ቲና ኤች ዝ ሳይሆን ስ ብለን እናነባቸዋለን። ስርቲ ሰርቲ ሰርቲ ብለን እናነባለን ማለት ነው። አሁን ከቲኤች ጋር ሁለት ነገሮችን መያዝ ይኖርባቸዋል። የመጀመሪያው ኖርማል ሲሆን ጀስት አር ካልመጣች ዝ ተብሎ እንደሚነበብ፣ ከዛ በመቀጠል ደግሞ ቲኤች ቀጥሎ አር የሚመጣ ከሆነ ኮንሶናንቱ አር ከሆነ ቲኤች ስ እንደሚባሉ እነዚህን መያዝ ይኖርባቸዋል ማለት ነው። ወደ ቀጣዮች ስንሄድ ደግሞ ፒና ኤች ናቸው። ፒና ኤች ፒና ኤች አንድ ላይ ሲሆኑ ፍ ይባላሉ። ማን አልኳችሁ? ፍ እንላቸዋለን። ሌትስ ሲ ኤግዛምፕል ድ እዚህ ጋር ስንመጣ ድ ኦ ከዛ ል ፍ ፒና ኤችን ፍ ኢ ን አንድ ላይ ዶልፊን ዶልፊን ዶልፊን። እሺ ይቺ ማናት? ፍ ከዛ ፒና ኤች ፍ ኦ ት አንድ ላይ ፎቶ ፎቶ። ሶ ከዚህ ጋር ፒና ኤችን ማን ብለን አነበብ ነው ማለት ነው? ፍ ብለን አነበብ ነው። ፍ ፒና ኤች ምን ጊዜም ቢሆን አንድ ላይ ሲመጡ ፍ ይባላል። እሺ ከዚህ ጋር ደግሞ ኢል ለ ኢል ኢ ፍ አንት ኤሌፋንት ኤሌፋንት ፒና ኤች ማን ተባሉ? ፍ ተባሉ። ፍ ኤሌፋንት ኤሌፋንት። ይኸው እቺ ማናት? ስ ከዛ ፒና ኤች ፍ ኤ ፌ ይሆናል። ፒና ኤች ማን አለ? ፍ አለ። ስ ፍ ኤ ከዛ ር ስፌር 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 ብለን እናነባዋለን ማለት ነው። እሺ ከዚህ ጋር ደግሞ አል ከዛ ፒና ኤች ፍ አ አልፋ ብኤት እንደ ላይ
አልፋቤት። ፋ ማለት አሁን ማናት? ፒኤችኤ እንደማን ተነበበች ማለት ነው? ፒ እና ኤች እንደ ፍ። አልፋቤት አልፋቤት። እሺ ከዚህ ጋር ፍ ፒ እና ኤች ያው ፍ ከዛ ኦ ፍ ኦ ከዛ ኤን አይደለች ን ፎን ፎን ፒ እና ኤች ማን ብለን አነበብን? ፍ ብለን አነበብን ማለት ነው። እሺ ይቺ ማናት? ግ ኦ ከዛ ፒ እና ኤች ፍ አር ጎፈር ጎፈር። እሺ ይቺ ማናት? ት ናት። ር ኦ ፍ ኢ ትርኦፊ ትሮፊ ትሮፊ። በባለፈው ትምህርታችን ዋይን አስ ኤ ኮንሶናንት አንድ አስ ኤ ቫውል ስናይ ዋይ በቶስሌብል ወርድ ጊዜ ኢ ትባላለች ያልናት። እዚህ ጋር አሁን ዋይ እንደ ቫውል ሳይሆን እንደ ኮንሶናንት ነው የምታገለግል፣ ኢ ነው የምትባለው። ምክንያቱም ይሄ ወርድ ምንድን ነው? ቶስሌብል ወርድ። ስለዚህ ትርኦፊ ትሮፊ ትሮፊ። ፒ እና ኤች ምን ሆነች? ፍ ብላ ተነበበች። ኢ ቫውል ናት። ከኢ ጋር ፍኢ አይደለ? ፊ ይሆናል። ትሮፊ ትሮፊ ብለን እናነባዋለን። በቀጣይ ስናልፍ እሺ ይቺ ማናት? ግ ይቺ ር ይቺ አ ግ ር አ ፒ እና ኤች ፍ አንድ ላይ ግራፍ ግራፍ ብለን እናነባዋለን። እሺ ይቺ ማናት? ፍ ይቺ አ ይቺ ር ይቺ ም አ ስ ኢ ኢ በቶስሌብል ስለሆነች ዋይ ኢ ትባላለች። ፍአርምአሲ ፋርማሲ ፋርማሲ ብለን እናነባዋለን። ፋርማሲ። በመቀጠል ይቺ ማናት? ፍኤ ነው። ፍኤ ዘአን አንድ ላይ ፌቨር ፌቨርት ፌቨርት ብለን እናነባዋለን። በዋናነት አሁን የምትይዙት ምን ነው? ቲ እና ኤች ፍ ተብለው እንደሚነበቡ የግድ መያዝ ይኖርባቸዋል ነው። ፒ እና ኤች ፍ እንደሚባሉ ከዛ በመቀጠል ደግሞ ቲኤች ዝም ስም እንደሚባል ቲኤች ብሎ አር ከሆነ የሚመጣው ኮንሶናንት ስ እንደምትባል ከዚያ ውጭ ከሆነች ደግሞ ዝ እንደምትባል እነዚህን እያንዳንዳቸውን ለይታችሁ ማወቅ ይኖርባቸዋል ማለት ነው። ወደ ቀጣዩ ስናልፍ ደብሊው እና ኤች ደግሞ አንድ ላይ ሲመጡ ሁ እንላቸዋለን። ሁ ያ አሁን ለምሳሌ እዚህ ጋር ሁ ኢች ዊች ያው እዚህ ጋር ሁአት ዋት ዋት ሁኤን ዌን ዌን ነው። ሁኤር ዌር ቺ ሁም ሁም ሁም። ሶ ደብሊው እና ኤችም አንድ ኮንሶናንት ዲያግራፍ ናቸው ማለት ነው። አንድ ኮንሶናንት ዲያግራፍ ናቸው። ያው ሁ ብላችሁ ታነቧቸዋላችሁ። ሳይለንት ወይም የሚዋጡ ወርዶች አሉ። ለምሳሌ ቲ እና ኤች ቲኤች አይ ሲል ብዙውን ጊዜ ዝም ስም አንለውም። ኤች ትዋጣለች። እሱንን በቀጣይ ዲቴል በደንብ የማሳያችሁ ይሆናል ማለት ነው። በሚዋጡ ወይም በማናነባቸው ወርዶች ጊዜ አብሬ የማሳያችሁ ይሆናል። ለዛሬ እነዚህን በደንብ ከለያችሁና ካወቃችሁ በቂ ነው። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።